ሰላም እንዴት ዋላችሁ? እንዴት ናችሁ? ኑ በእንደዚህ አትክልቶች ሁልጊዜ የምንሰራው ምግብ ግን ለየት አድርገን በዚህ እንስራ። ምሰራው ከዛ ጋር እንደምታዩት እየፈላ ነው። ቅንጬ ጥጃለሁኝ። ቅንጬውን ለየት አድርገን ቅንጬ ለማንወድ ሰዎች በጣም ቆንጆ ነው። ካሮት፣ ጥቅል ጎመንና ግሪን ፒስ ወይም እንትን አለ የአተር እሸት አለ። የፍሮዝኑን ነው የተጠቀምኩኝ እኔ። ግሪን ፒስ ይላል ለማታውቁት ማለት ነው። እና እነዚህን አትክልቶች አሁን ያኛው በስሏል። ቅመም ቅቤ እንዲመስልልኝ ቅመሞችን የቤት ቅመም፣ መከለሻ ቅመም ወይም የምትፈልጉትን አይነት ቅመም መጠቀም ትችላላችሁ። ከለሩ እንዲያምር ደግሞ እርድ በትንሹ ሳይበዛ መጠቀም ትችላላችሁ። እንዲሁም መጠቀም ትችላላችሁ። ሌላው ቅቤ እንዲል እንትን መጠቀም ትችላላችሁ ማለት ነው። የቅቤ ማንጠሪያው ምንድን ነው የሚባለው? አሁን ይሄን ልጠቀም ትንሽ መብሰል ስለሚያስፈልገው ጥቅል ጎመኑና ካሮቱ ብዙም ባይበስል ምንም አይደለም። እናብስለው፣ እሱን ትንሽ ጠብቁኝ። ኦኬ፣ አሁን ጥቅል ጎመኑን እየበሰለ ነው። ካሮቱ ቀርቷል። ካሮቱን እጠቀማለሁኝ። ይሄ የድንብላል ቅጠል ነው። የምትፈልጉትን ከቤታችሁ ያለውን አትክልትን መጠቀም ትችላላችሁ። ይሄ ግን ቆንጆ ያደርገዋል። ወድጄው ቀምሽ ስለሰራሁት ስላየ ነው ስለቀመስ ነው የሰራሁላችሁ ላሳያችሁ ብዬ እና በጣም አሪፍ ነው። ቅንጬ ለማትወዱ ሰዎች ወይም ደግሞ ቀየር ያለ ከምትፈልጉ ሰዎች ቆንጆ ነው። አሁን ከዚህ ጋር ቅድም እንዳያችሁት ዘይት አልተጠቀምኩም። የምትፈልጉትን አይነት የዘይት አይነት መጠቀም ትችላላችሁ። ስለበሰላውን ዘይት እጠቀማለሁ። እኔ ዛሬ የተጠቀምኩት የአቮካዶ ዘይት ነው። የምትፈልጉትን እናንተ እንዳልኩት መጠቀም ትችላላችሁ። ብዛቱን ራሳችሁ ወስኑ። እኔ የምፈልገውን ዘይት ተጠቅሜያለሁ። ሳይዙን ምን ያህል እንደተጠቀምኩ መናገር የለብኝም። ምክንያቱም በራሳችሁ ቴስት እና በራሳችሁ አቅም ነው። ለሰውነታችን ይሄ በቂ ነው ብላችሁ የምታስቡትን ራሳችሁ መጠቀም ትችላላችሁ። እና አሁን ይሄ ካሮቱ ትንሽ ለስለስ ይበልልን። አላበስለውም ብዙ ማለት ነው። ጥቅል ጎመኑና ካሮቱ ባይበስል ምንም አይደለም፣ ለጤናችን እንዲያውም በጣም ጥሩ ይሆናል ባይበስል ማለት ነው። እና አሁን ዘይቱን ተጠቅሜያለሁኝ። ምድጃውን አጠፋዋለሁ። ጠፍቶ ትንሽ 1-2 ደቂቃ ቆየዋለሁ ማለት ነው። ጠብቀው። አሁን ይህን የድንብላል ቅጠሉን እጠቀማለሁኝ። መጨረሻ ላይ ከበሰለ በኋላ አብራችሁ ማብሰል የለባችሁ። ይኸውላችሁ የኛ ምንድነው ቅንጬ አሰራሩ እዚህ ጋር ትንሽ ይሄ ጥቅል ጎመኑን ስትጠቀሙ ጥቅል ጎመን ውሃ አለው እና ውሃው ካለቀ ወይም ውሃውን ቀነስ አድርጋችሁ፣ እኔ ውሃውን በወረቀቱ ትእዛዝ ነው የተጠቀምኩኝ። ምክንያቱም የእኔ ቅንጬ ቁጥር 3 የሚለውን የተጠቀምኩኝ። ቁጥር 3 የሚለው ወፍራም የተቆራረጠ ነው። ቁጥር 2 በጣም ፐርፌክት ነው። ግን አትክልት ስንጠቀም ቁጥር 3ን ብንጠቀም ጥሩ ነው። የአትክልቶቹ ውሃ ይቅርታ ልጆች እየረበሹ ስለሆነ ነው። እና የአትክልት ውሃ ስለሚበዛ የአንዳንድ አትክልቶች ውሃ ስለሚበዛ ተጠንቀቃችሁ ስሩት ማለት ነው። ቅንጫችሁን ማየት አለባችሁ። ወይም ደግሞ ውሃው ካለቀ በኋላ ገው። ይቅርታ እንግዲህ ልጆች እየረበሹ ነው፣ ለዛ ነው። እና ይሄን ይመስላል። ይኸውላችሁ በጣም ቆንጆ ነው። አትክልቱ ሁሉ አለ። ካሮቱን መጨመር መቀነስ ትችላላችሁ። አልበሰለም በደንብ እና ይሄን ይመስላል። ሰላም ሁኑልኝ። ታምሳፕ በሉት። ሼር ኮፕ ሊንክ አድርጉ። ከቲክታክ ፖስት አደርግላችኋለሁኝ። እና ከዩቱብ ያላችሁ ግን ቪዲዮውን በደንብ እዩልኝ ፕሊዝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከትንሽ ጊዜ በኋላ ቲክታክ ሊዘጋ ነው እየተባለ ነው። በላይቭ ከዩቱብ እመጣለሁ እና እንድትመጡ እየጠራኋችሁ ነው ካሁኑ ማለት ነው። በላይቭ መግባት ይቻላል ዩቱብ እና መምጣት ትችላላችሁ። አብረን መጫወት እንችላለን። ቲክታክ ላይ በተለይ የሌላችሁ ሰዎች ማለት ነው። እና ይሄን ይመስላል የኛ ቅንጬ፣ የኛ እራታችን ዛሬ ምሳም እራት ነው እንግዲህ። ሰላም ሁኑልኝ ባይ